ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬ አንድ ነገር ላሳያችሁ ፈልጋለሁ እና ያው ምንድነው ይሄ ብዙ ሰው ስልክ የተጠለፈ ምናምን ሲሉ ስለሰማሁ በዚህ ጉዳይ ያው ቪዲዮ ለመስራት አጋድጃለሁ። ይህ ምንድነው ስልካችሁን ለሰው በምትሰጡበት ጊዜ ስፔሻሊ በጣም ለማታምኑት ሰው በምትሰጡት ጊዜ ስልካችሁ በቀላሉ ይጠለፋል ማለት ነው እና ይህን ነገር ቼክ የምታደርጉበትን መንገድ እንዲሁም ደግሞ እናንተ የሆነን ስልክ መጥለፍ ብትፈልጉ ለጥሩ ነገር ነው። መጥለፍ ሲባል እንግዲህ ለጥሩ ነገርም ልንጠቀመው እንችላለን፣ ለመጥፎ ነገር ልንጠቀመው እንችላለን። ይሄ ለጥሩ ነገር እንዴት ለመጥፎ ነገር እንዴት የሚለውን ያው እነግራችኋለሁ። ግን ይሄ ምንድነው ስልካችሁን ለሰው በምትሰጡበት ጊዜ በቀላሉ እንዴት ሊጠለፍ እንደሚችል አሳያችኋለሁ። እንዲሁም ደግሞ ስልካችሁ የሆነን ስልክ ለመጥለፍ ስትፈልጉ እንዴት ምን ማድረግ እንዳለባችሁ አሳያችኋለሁ። ይሄን ማድረግ ኮንታክት የሚለው ከገባችሁ ስልክ መደወያ ከገባችሁ በኋላ እዚህ ጋር ላይ ኮንታክት የምትላለች ከዛ ሴቲንግ የምትለው ላይ እንገባለን። ከዛ ሴቲንግ ከገባን በኋላ እዚህ ጋር ሳፕሊመንተሪ ሰርቪስ የምትላለች እሷ ጋር እንገባለን። ከዚህ ውስጥ ከገባን በኋላ ያሲዩማውን የሰው ስልክ ነው የጓደኛችሁ ነው ልበል፣ የሆነ ሰው ስልክ ነው ልበላችሁ። በቃ ልክ ከዛ ከገባችሁ በኋላ ምን ታደርጓላችሁ? ኩል ፎርዋርዲንግ ይላል እዚህ ጋር ኩል ፎርዋርዲንግ። ይሄ ለምሳሌ ጓደኛ ስልክ ነው ልበል። ስለዚህ የጓደኛችሁን ስልክ ይዛችኋል። አሁን የዚህ ስልክ ላይ ሲደወል ወይም ቴክስት ሲላክ ወደኛ ፎርዋርድ ማድረግ ልንፈልግ እንችላለን፣ ለተንኮል ካሰብነው ማለት ነው። ሌላ ደግሞ ለምሳሌ ለጥሩ ነገር ይህን ኩል ፎርዋርዲንግ ወይም ለመጠቀም እንፈልግ እንችላለን። ለምሳሌ እኛ 2-3 ስልክ ሲም ካርድ ቢኖረን የዛን ሲም ካርድ ከኛ ባንይዘው ሲሙ ስልካችን አንድ ሲም ብቻ መያዝ የሚችል ቢሆን ያን ስልክ ጥሪዎች ሰው የሚደውል ከሆነ ያ ስልክ ጥሪ እንዳያልፈን ወደዚህኛው ሲም ፎርዋርድ በማድረግ ለጥሩ ነገር ልንጠቀምበት እንችላለን ማለት ነው። ስለዚህ እኔ ለጥሩ ነገር እንድትጠቀሙበትና እንድታውቁት ነው ይሄን ነገር የሰሩላችሁ እንጂ ለመጥፎ ነገር እንድትጠቀሙበት አልፈልግም። ስለዚህ ኩል ፎርዋርዲንግ የሚለው እንገባለን። ከዚህ ኩል ፎርዋርዲንግ ከሚሉት አሁን 4 መንገዶች አሉ ኩል ፎርዋርድ እናደርግባቸው ማለት ነው። ስለዚህ አራቱ የመጀመሪያው ኦልዌይስ ፎርዋርድ ማለት ያ ስልክ ቢሰራም ባይሰራም፣ ለምሳሌ እኔ አሁን እዚህ ያለሁበት ስልክ አይደል ይሄ ስልክ ላይ ነው ሁኜ፣ ስለዚህ ፎርዋርዲንግ ለመጥለፍ ያ ስልክ በእጃችሁ ሊኖር ይገባል ለመጀመሪያ ማለት ነው። ስለዚህ ስልካችሁን ለሰው አትስጡ ምናችሁ፣ ለዛ ነው ለማታመን ከሆነ በሰው ባሰጡ ይመከራል ማለት ነው። ቴክስቶችም ጥሪዎችንም በቀላሉ ወደዛ ፎርዋርድ ስለሚያደርጋችሁ፣ ስለዚህ ለማታመን ሰው ስልካችሁን አትስጡ። ከሰጣችሁም ደግሞ ቶሎ ቼክ ማድረግ አለባችሁ። ስልክ ጠልፏል ተጠለፈ የሚለውም በዚህ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ኩል ፎርዋርዲንግ